ጤና ይስጥልን ውድ የተከበራችሁ ቤተሰቦቻችን እንደምን አላችሁ እንዴት ከረማችሁ? ለዛሬ ይዤላችሁ የመጣሁት እጅግ በጣም አስገራሚ ሴቶችን የተመለከተ የሳይኮሎጂ እውነታዎችን ይዤላችሁ መጥቻለሁ። በቅድሚያም ግን ለዚህ ቻናል አዲስ ከሆናችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እና ስለ ሴቶች አስገራሚ ነገር ይዤላችሁ መጥቻለሁ። አብረን እንከታተለው። በንግግር መሃል ሴቷ ከንፈሯን ከነካች ተመችታታል ወይም ደግሞ ወዳለች ካንተ ጋር ግንኙነት ማድረግ ትፈልጋለች ማለት ነው። ከንፈሯን በብዛት ምትነካካ ከሆነ ሴት ልጅ ከተለያያችሁ ተመልሰ እሷን ማግኘት በጣም ከባድ ነው። ተመልሰ እሷን ብታገኝ ራሱ በፊት የነበረን ህይወት ለመኖር ከሷ ጋር በጣም ይቸግራል። ሴቶች በግንኙነት ጊዜ ስሜታቸውን መቆጣጠር አይችሉም። የላቀ አእምሮ ያላቸው ሴቶች ፍቅረኛ ለመያዝ ሲቸገሩ ይስተዋላል። ጥናቶች እንደሚያሳዩት ሴቶች ያፈቅረኛል ብለው እርግጠኛ ባልሆኑበት ወንድ ላይ ይበልጥኑ በፍቅር የመውደቅ ዕድላቸው ሰፊ ነው። ሴቶች የአባታቸውን ባህሪ ለያዘ ወንድ ወዲያውኑ ይሳባሉ። ድብቅ የሆኑ ሴቶች በይበልጥ ጺም ባላቸው ወንዶች ይማረካሉ። ቀልደኛና በሚያስቋቸው ወንዶች ሴቶች አሁንም በፍቅር የመውደቅ ዕድላቸው እጅግ በጣም ሰፊ ነው። ሴቶች ሰማያዊ ቀለም ያለውን ልብስ የሚለብስ ወንድ ወዲያው ፍቅር ይዛቸዋል ወይም ደግሞ ይማረካሉ። ጥናቶች እንደሚያሳዩት በእድሜ ገፋ ያሉ አባቶች ያላቸው ሴቶች በእድሜ ተለቅ ያለ ወንድ ይመቻቸዋል ወይም ደግሞ በፍቅር በነዛ ወንዶች ይወድቃሉ። ሴቶች በሚያበሽቋቸው ወንዶች ይበልጡኑ ይሳባሉ። ሴቶች ትኩረት የሚሰጧቸውንና የሚያስተውሷቸውን ወንዶችም እንደዛው በፍቅር የመውደቅ ዕድል አላቸው። ወፈር ያሉ ሴቶች ይበልጡኑ ድብርት ውስጥ ባሉ ወንዶች በጣም በፍቅር ተወዳጅ ናቸው። ጥናቶች እንደሚሉት ሴቶች ቆንጆ ከሆነ ወንድ ይበልጥ ሀብታም ከሆነ ወንድ ፍቅር ይይዛቸዋል። ውድ የቻናላችን ቤተሰቦች እኚህን አጭር ሳይኮሎጂ እውነቶችን ይዤ መጣሁ። በነገው ዕለት እስከምንገናኝ ቻው ቻው እያልኩ ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ ያድርጉ።